ራሴ ነው በጣም ወዶ መጽሐፍ ነው በእውነት ለምወዳት ልጅ ግን ያውና መክፈቻው እባክሽ ከፍቻለሁ። አሁን ይልቁኑ ጠብቂያት በደምብ ማያ እያለ ሰውን ሁሉ ከተከተለ ለማበድ ከስ በላይ የሚያስፈልግ ነገር ማናት ሮዚ አሁንም የናታንና የሰላምን ፍቅር እንዳይበላሽ ያቅሟን እየተራዳች ትገኛለች። ናታንና ሰላምም ደስ የሚል ጊዜ ዛሬ አሳልፈዋል። ሰላምን ከእንቅልፏ በመነቅነቅ ነበረ ሰርፕራይዝ ሊያደርጋት የቻለው። ሰርፕራይዙን ያየችው ማኪ ማናት ዛሬ ከናታን ጋር አምሽታ የተኛችው ቆልፈው ነው የተኙት አንነሳም በማለት ከናታን በር ላይ ተኝታ አድራለች። የናታን ፍቅረኛ ማን እንደሆነች ማወቅ አለብኝ ያለችው ማኪ ሰላምን ቢላ በመያዝ ማናት ዛሬ ናታን ይዟት የመጣው ተናገሪ በማለት እያስፈራራቻት ትገኛለች። ሰላም ጤና ይስጥልኝ ውድና የተከበራችሁ ተመልካቾች እንዴት አላችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። በያላችሁበት ሰላማችሁ ይብዛ እያልኩኝ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እንዲሁም ነባር አድማጭ ተመልካቾቼ ይህንን ቻናል ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። አብራችሁ ስላላችሁ እጅግ በጣም ነው የማመሰግነው። ዛሬ ደግሞ ሮዛ ድራማ ክፍል 19 ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ ድረስ አብራችሁ ይቆዩ። ማኪ እንግዲህ ናታንን የግሌ አደርገዋለሁ እያለች የጣረች እየለፋች ነው የምትገኘው። ነገር ግን ሀሳቧና እቅዷ አልተሳካላትም። በባለፈው ሰላምን እንግዲህ ለማሳየት ኩሽና በመግባት ነበር የናታንና የሷን ፎቶ ስክሪን ላይ አድርጋ ልታሳያት የሞከረችው። ነገር ግን ሰላም ሳታየው አልፋለች። አሁን በዚህ ፎቶ አስፈራርተሽ ወንድሜን ወጥመድ ውስጥ ልታስገቢው አልፈቅድልሽም በማለት እንግዲህ ሮዛ ዛሬ በማኪ ላይ አደገኛ ስራን ሰርታለች። ሮዛ የናታንና የሰላም ፍቅር እንዳይጠወልግ እንዲሁም እንዳይደፈርስ እጅግ የቻለችውን እየተራዳች ትገኛለች። ከዚህ በፊት የናታንና የሰላምን ፍቅር እናታቸው ማለትም የሮዛና የናታን ወላጅ እናታቸው በፍጹም አይሆንም፣ ለክብራችን መጠንቀቅ አለብን፣ የቤት ሰራተኛ አታገባም በማለት ተከራክራ ነበረ። ነገር ግን ሮዛ ለነሱ በማገጥ ሊያሸንፏት ችለዋል። ዛሬ ላይ ደግሞ ማኪ የኔ ካልሆነ የግሌ ካላደረግኩት እያለች ነው የምትገኘው። ሮዛ ይሄ ነገር ምንድነው በማለት ናታን ስለተጠራጠረችው ምን የተፈጠረ ነገር አለ? እስኪ አስረዳኝ። የሆነ ነገር እንደተፈጠረ አውቃለሁ። ስለዚህ ምንድነው የተፈጠረው በማለት ናታንን ጠይቀው ነበር። ናታንም ለእህቱ የልብ ጓደኛ ስለሆኑ እኔ ምን እንደተፈጠረ አላቅም። ሰላምን ሳጣት እዚህ መጥቼ እቤት እንደሌለች ሳረጋግጥ በቃ ጠጥቼ ነበረ። ምን እንደተፈጠረ አላውቅም። ነገር ግን ጧት ስነሳ ከእሷ ጋር ነው ተኝቼ ራሴን ያገኘሁት በማለት ይነግራታል። ማኪም እናቷ እቤት ስላልነበረች እናቴ ጋር ብደውል ስልኳ አልሰራም አለኝ፣ አታነሳልኝም፣ እባክሽን በአንቺ ስልክ ልደውልበት በማለት ማኪን ሮዛ ትጠይቃታለች። ማኪም ያንቺን የልጇን ካላነሳች እንዴት የኔን ታነሳለች በማለት ነበር የመለሰችላት። ግደለሽም እርግጠኛ ነኝ ያንቺን ታነሳልሻለች፣ የኔን አውቃ ነው የማታነሳው በማለት በማኪ ስልክ ወደ እናቷ የደወለች አስመስላ ክፍሏ ገብታ ነበር። የማኪን ስልክ በማየት እንዳለ ናታን ጋር የተነሳችውን ፎቶ እያጠፋፋችው። ከዚህ በፊት ሽማግሌ ሊልክ እኮ ነው፣ ሽማግሌ ተላከ ሊያገባ ነው በማለት ስነግራት ለሰርግህ ቆንጆ ስጦታ አመጣልሃለሁ በማለት ነበረ የተናገረችው ማኪ ማለት ነው። ነገር ግን ማኪ ይህን ፎቶ አሳጥባ ምናልባት ልትሰጠው ትችል ነበር። ሮዛ አሁንም የቻለችውን ነገር እያደረገች ትገኛለች፣ ለወንድሟና ለሰላም ፍቅር ማለት ነው። ያንንም ፎቶ እንዳጠፋችባት ማኪ ስታውቅ ፊት ለፊት ነበረ የያዘቻት።
ምንድነው ያደረግሽው በማለት ነበር እንግዲህ አንቃ ያዘቻት። ምን አደረኩኝ በማለት ተጠይቃታለች። በዚህ አስፈራርተሽ ወንድሜን ወዳልፈለገው ትዳር ውስጥ ልከችው ነበር አይደለ? እሱ አይፈልግሽም፣ ስለዚህ ለምን አርፈሽ አትቀመጭም በማለት ሮዛ ማኪን ትናገራታለች። ማኪም እሱ የኔ ብቻ ነው፣ አንቺ ለምንድነው የራስሽን ህይወት ማትኖሪው? በሱ ህይወት ውስጥ ምን ያገባሻል ስትላት ነበረ። ሮዛም ወንድሜ ሲጎዳ ማየት አልፈልግም፣ አንቺ በሱ ህይወት ውስጥ እማትገቢ ከሆነ እኔም አርፌ እቀመጣለሁ፣ የሱን ህይወት ግን የምታደፈርሽ ከሆነ እመኝኝ እኔም ስራዬን እቀጥላለሁ በማለት ነው የተናገረቻት። ናታን ሰላምን ሰርፕራይዝ ማድረግ ይፈልግና ከሮዛ ጋር ይመካከራሉ። ሮዛም አይ እኔ አልፈልግም፣ ለእናንተ ፍቅር እኔ መስዋዕት መከፍለው ለምንድን ነው ያለች ብትግደረደርም፣ ነገር ግን ወንድምሽ እኮ ነኝ ሲላት በደስታ ራሷን ወንድ አስመስላ ማኪን አግታ አስራ ይዛት ነበረ። ይህም የተደረገው ሰላምና ናታን ደስ የሚል ጊዜን እንዲያሳልፉ ነበር። ሮዛ ወንድ በመሆን ማኪን እጅና እግሯን አስራ አንድ ቤት ከዘጋችባት በኋላ ለምንድነው ናታንን የማትተይው እንዲሁም ደግሞ ከዚህ ቤት ለምንድነው የማትወጪው በማለት ነበር ማኪን የጠየቀቻት። እረፍ ብያለሁ፣ ማነህ አንተ? በቃ ተወኝ፣ ለምንድነው ማትተወኝ? ፍታኛውን እያለችም ስትማጸን ነበረ። ናታንም ከሰላም ክፍል ጀምሮ አበባ ነስንሶ እስከ ሳሎን ድረስ ወይን በማዘጋጀት ደስ የሚል ምሽትን ሲያሳልፉ ነበር። እንግዲህ ሰላም ማመን ነበር ያቃታት። እኔን ለማስደሰት የማትገባበት ጉድጓድ የለም በቃ አይደለ በማለት እንግዲህ ደስ እንዳላት እንዲሁም ደግሞ በጣም እንደምትወደው ፍቅራቸውን እየተገላለጹ ደስ የሚል ምሽትን እያሳለፉ ነበረ። ሮዛ ግን እረኔ ደከመኝ እኮ አልመጣም ወይ አይበቃችሁም ወይ እስከ ማለት ነበር እንግዲህ የደረሰችው። በስተመጨረሻም እንግዲህ ሮዛ ወደ ክፍሏ ትመለሳለች። ማለትም ናታና ሰላም ወዳሉበት ሳሎን ትመጣለች። ያው ለከፈለችው መስዋዕትም ምስጋና ከቸሯት በኋላ ናታንና ሰላም ወደ ክፍላቸው ይገባሉ። ማኪም እንግዲህ እንደምንም ብላ እጅና እግሯን ከፈታች በኋላ ወደ ሳሎን ስትመጣ አበባ ተጎዝጉዞ እንዲሁም 2 ብርጭቆ ወይን ነበረ ያገኘችው። በዚህም በማግኘቷ እንግዲህ ማን ነው ጭራሽ ናታን ቤት ድረስ አመጣት ማለት ነው በማለት ቀውጢ ፈጥራ ነበረ። ይችን ሴትማ ማን እንደሆነች ማወቅ አለብኝ፣ ዛሬ እስኪ ከዚህ ቤት አትወጣም በማለት የናታንን ክፍል ሄዳ ቸክ ስታደርገው ቁልፍ ነበረ። ማን እንደሆነች ዛሬ ማወቅ አለብኝ፣ ከዚህ ንቅንቅ አልልም በማለት እንግዲህ ወለሉ ላይ ከናታን በር ላይ ነበረ ያነጋችው። ናታን ሰላምና ሮዛም እንግዲህ በአንድ ላይ ነበር በሩን የከፈቱት። ማኪም እዛ በር ላይ ተኝታ ነበረ። ከቀሰቀሳቻትም በኋላ እንግዲህ ጭራሽ እዚህ ቤት አመጣሃት ወይ የታለች በማለት ነበረ ልታይ የፈለገችው። ነገር ግን ማንም ስለሌለ ልታገኛት አልቻለችም። አሁን ላይ ማኪ በናታን ፍቅር እያበደች ነው የምትገኘው። ናታንም አሁን ላይ በቃ ተይኝ፣ ለምን ማተኝ በማለት ነው የነገራት ያለው የሷ እንደማይሆን ማለት ነው። ነገር ግን አሁንም ማኪ ነገሯን መጠምዘዟን አልተወችም። ወደ ሰላም ጋር ወደ ኩሽና በመሄድ እንግዲህ ማናት የናታን ፍቅረኛ ማናት ማታ የመጣችው በማለት እያናዘዘቻ ነው የምትገኘው። ሰላም ልትመልስ ትችል ይሆን? በቀጣይ ቪዲዮ አብረን የምናየው ነው የሚሆነው። እስካሁን አብራችሁ ስለቆያችሁ እጅግ በጣም አመሰግናለሁ። ለቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰቡን ያላችሁበት ሰላማችሁ ይብዛ። ሰላም ለሀገራችን፣ ሰላም ለሕዝባችን።